ቀላል ነገር ነው ሰው የሚመስለው። ሀገር ላይ መስራት ማንም ሰው ቀላል ነው የሚመስለው። ብዙ ቻሌንጅ አለው። ብዙ ቻሌንጆችን ግን ለመጋፈጥ ዝግጁ መሆን ይኖርባቸዋል ሁላችሁም፣ ናስርም። ምክንያቱም ከትንሹ ነገር እያያችሁ ነው። እናንተ ጋር አሁን በቪዲዮ የመጣሁት መብራት እንኳን የለም ነበሩ። ይሁን ብቻ ትንሽ እንትን የሚሉ ነገር አለ። ውጭ ሳውዲም ሆነ ዱባይም የተለያዩ ሀገር የለመድነው ነገር ሁሉም ነገር ገር በገር ነው። ያንን ቻሌንጅ ትናንሿን ጀምሮ እስከ ትልቁ ያለውን ቻሌንጅ መጋፈጥ መቻል ይኖርብናል። ኢንሻአላህ ናስሮ አንተ ጠንካራ ልጅ ነህ። አንተ ኢትዮጵያ ገብተህ ብዙ ነገር መስራት ትችላለህ ብዬ አስባለሁ። ነገር ግን እንደዚህ የሆነ ድርጅት አምባሳደር ሆነ ሳይሆን ማየት እንፈልገው በስር ብዙ አምባሳደር ስታንጋጋ ነው ማየት እንፈልገው። አላህ ደግሞ ያንን ኒዕማውንም ሀብቱንም እርዚቁንም አላህ ይስጥህ። በስርህ አንድ ሁለት ሳይሆን 30-40 ኢንፍሉዌንሰር እየመጣ የናስርን ድርጅት ፕሮሞሽን የሚሰሩበት ናስርም ከፍ ብሎ ድርጅቱ ከድርጅትም አልፎ የራሱ ፋውንዴሽን ኖሮት ዜጎችን የሚረዳ የታመሙትን የሚደግፍ የቲሞችን የሚያበላ የሚያጠጣ የሚያለብስ መስጊዶችን የሚገነባ ኸይር ስራ በተባለበት በሙሉ የናስር ትሬዲንግ ወይም የናስር ፒኤልሲ ብለነዋል። የናስር ፒኤልሲ ከበር አድርጎታል የምትባልበትን ሀብት ከሪዝቅ ሰፊ ሪዝቅ ጋር ማለት ነው፣ ጤና ጋር ፍቅር ጋር እንደው አግኝተህ ደግሞ ይህንን እታች ያለውን እዚህ ያለውን ህዝብ ሳትረሳ እንደው እነሱንም እየዘየር ከሰው ትንሹንም ትልቁንም አክብረህ እንደው ትልቅ ደረጃ የምትደርስበትን ሀብት አላህ ይስጥህ። የሰው ልጅ ስደት ላይ ይደክማል። የረፍት እንጀራ አላህ ይስጥህ። የማታ እንጀራ ማለት ብዙ ጊዜ ሰው ድክም ሲለው የሚያገኘው እንጀራ ነውና የማታ እንጀራ አላህ ይስጥህ። ሰፊውን የሆነውን እርዚቅ አላህ ይስጥህ። ባለቤትህንም ደግሞ ከፍ አድርጓት ማለት ነው። እንደው በልጆች ታንበሻብሽህ በልጆች ታንበሻብሽህ። አንተ ደግሞ የኔና ስትመርቅ የምትለው ነገር አላት። አንቺን በወርቅ አንበሻብሽሽ እሱን ደግሞ በልጅ አንበሻብሽ ይላልና አንተም በወርቅ አንበሻብሻት እሷን በልጆች እንደው ቤቱን እንደው ዋካታ በዋካታ መቼም መውለድ ላይ እንታመም እንደው ቶሎ ቶሎውን በአመቱ ዱብ ዱብ ታርግልህ። ጤነኛ ልጆችን ሷሊህ ልጆችን ለሀገር የሚበቁ ለሀገር የሚተርፉ እንደው ለሰው ልጅ ጤና ነው እንደው ጤነኛ የሆኑ ልጆችን አላህ ይወፍቅህ። ሪዝቁንም እንደው ሲሰጥም እንደው አላህ አይቸግረውም እኮ አላህ እንደኛ እኮ አይደለም። እኛ ሰው ከሰውማ ብንጠይቅማ አየነው እኮ ከሰው እኮ አይጠየቅም። እንደው ያ አላህ ስትል አላህ ሞልቶታል። ለአንተ አንድ ሀገር ብር ቢሰጥ የዓለም አንደኛ ባለሀብት ቢያደርግ ከአላህ አንድ ነገር አይጎልበትም። እንደው ከዓለም አንደኛ ባለሀብት አላህ ያርግህ አቦ። አላሁመ ሶሊ ሰላም አለይኩም። ለኔም ያርግልኝ። ለኛ ያደረክልንን ዱዓ በሙሉ ለአንተም አላህ ያደርግልኝ። አሚን አሚን። ሌላ ማለት አሚን እያለ ነው። አሚን ያ ረበል ዓለሚን። ታውቁታላችሁ ይሄን ሰው። እሱንም ላስተዋውቃችሁና አጠገባችሁ ሲያሚን እያለ ነው አጠገባችሁ። ሰላም አለይኩም። ወአለይኩም ሚፍታህ ይባላል። ሚፍታህ ታውቁታላችሁ? ሊፍተር ሚፍታህ አሚን እያለ ነው። እሱም እዚህ እንግዲህ ያው ብያለሁ። ዛሬ ድንገት አንድ ላይ ሆነን ያው ማሻአላህ ያንተን ያርግልህ። አንተ ያንተ ነው አፍላል ከኔ ትከፈላለህ። ይበቃናል። ያው ነው እስኪ አሜ እዛው ላይ እንዳለ ማለት ነው። ኦኬ በመጀመሪያ ደረጃ ያው እንግዲህ ላንተም የሚለውን ናስር ቀርሞኛል። አህመድ ለኛ ያረከውን ለሁሉም ያረከውን ያው ላንተም ያደርግልህ በቅድሚያ። በመጀመሪያ ደረጃ ግን ናስር ወላሂ ነው የምልህ አላህ ኸይር ጀዛህን ያብዛልህ። ለዚህ ሁሉ ሰበብ የሆነ ማለት እኔ ከዚህ በፊት ብዙም ሰዎችን ማጽናናት አልችልበትም። ብቻ ታሪክ ይቀየራል ብዬ ጽፌላት ነበር አንድ ቴክስት ለኮኪ ለዛ ሰበብ ስላደረገ እንደዚህም ደግሞ ቤትህን ከፍተህ በጥቅሉ በምሰራቸው ስራዎች በራስህ የምትተማመንበት መንገዶች በሙሉ በጣም ነው የሚመቹኝ። አላህ እስከ መጨረሻው የሆነ በራስህ የምትተማመን ሰው ያደርግ። ከኋላ ጎታችና አንተን ነገሮችን አለመፍራትህም አንተ ጀግና ነህ የምርም ማለት ነው። ሲቀጥል
እንግዲህ እነ ኩኪ አላህ እንግዲህ የተሰበረውን ልብሽን አላህ ይጠግነው ነው። ሌላ ምንም አይደለም። ሌሎቻችሁ በጥቅሉ ጀግና ጀግና እህቶች፣ አስተዋይ እህቶች አላችሁ፣ ወንድሞችን በዛው ልክ ማለት ነው። ሌሎቹ ደግሞ አንዳንድ ሰዎች ሳይገባቸው ቸኩለው እንትን ያሉ አሉ። በዚህ አጋጣሚ አውፍ ባያቸው፣ የአውፍታ ማስታወቂያ እየሰሩ ያሉ ሰዎችም ስላሉ ማለት ነው። በመቀጠል ግን ከዚህም በላይ ዛሬ በዚህ አይነት መንገድ ኮኪ አይገባትም። ኢንሻአላህ እሷ ልክ እንደስከዛሬው ከስከዛሬው በላይ በራሷና በራሷ ስራ በራሷ ድርጅት ሌሎችን የምትረዳ አድርጎ ያሳየን ነው የምለው። ደስታዬ ወደር የለውም። ለዚህ ሁሉ ሰበብ ደግሞ ናስር አድርጎሃል፣ አላህ መርጦሃል። ጀዛኩሙላሁ ኸይር። በተቀለ እናመሰግናለን። ማሜ የተናገረው ነገር ላይ ትንሽ ነገር መጨመር እፈልጋለሁ። እህታችን ኮኪ እኛም ቢያንስ በትንሹም ቢሆን እኛም ካስደሰትንሽ ምናልባት ያወሩብሽ ነገር የተደረገብሽ ነገር ልሰማሽ ሊደብርሽ ይችላል። አይ ነው ግን ለእኛ ለአላህም ብለሽ እብን ለራስሽም ብለሽ አንዴ ብቻ ትላንትና ይቅርታ አድርጌያለሁ ብለሻል። አሁን ያው ፕሮግራማችንን ወደ መጨረሻ እየሄድን ስለሆነ ለማንም ለወንድም ለሴትም ለሼክም ለቄስም ይሁን አውቆ ላደረጉም ሳያውቁ ላደረጉም ወላሂ ቂም ይዘሽም ለአላህ ሰጥተሽ ምንም የምታገኘው ነገር የለም። አላህ ኪሶሻል። ህዝቡም ደግሞ ምን ያህል እንደሚወድሽ አሳይቶሻል። ምናልባት ደግሞ ያው በቁርአን ውስጥ እንደሚባለው እነ ባዕድ ዑስሪ ዩስራ፣ ከየትኛውም ችግር በኋላ ደስታ አለ። እነሱም የተንጫጩት ደግሞ ምናልባት ለአንቺ ፕሮሞሽን ለመስራት እኛም ደግሞ አይ እኛም አለን እኮ ብለን እንድንነሳ ለእኛም ሞራል ሆኗል። ባይዘ ትንሽ ነገር ቆንጠጥ አድርጎናል። ምናልባት እነሱ ባይጫጩ ኖሮ እኛም እንደዚህ አይነት ሞራል አይመጣልንም ነበር፣ እውነት ለመናገር ከሆነ ማለት ነው። ያደረጉት ነገር ያወሩት ነገር እንደው ሞር እልህ ውስጥ ገብተን በደንብ በቃ በወኔ በሞራል ተነስተን እንደዚህ አይነት ነገር እንድናደርግ አድርጎናል። ስለዚህ እኛ ደግሞ ከአንቺ ምስጋና አንፈልግም። ማድረግ ያለብን ነገር ነው ያደረግነው። እንደ ውለታ ግን በቃ ለአላህ ብለሽ ሁሉንም አውቆም ሳያውቁ ያደረጉትን እዚህ ይቅርታ እንድታደርግላቸው እኔ በክብር ወላሂ ቆሜ ነው የምጠይቅሽ፣ ከፍ ብዬ ከወንበሬ ላይ ማለት ነው። አረባ አላህ አይገባም እንዴ? እኛ ምንችን ይቅርታ እንጠይቅሻለን። ኖ ኖ ኖ ኖ እንደውም እኔ እንዴ አንተ ለምን ትቆማለህ? ሐቂቀተን ቆየሁኝ እኔ አፉ ካልኳቸው ትናንትና ሰምተኸኝ ከሆነ እኮ እኔ የረገጥኩትን ጫማ ስላልረገጡ ነው መፍረድ ላይ ለመድረስ የሞከሩትኝ ብያለሁኝ። እና ብችል እንዳውም ቤታቸውን ከፍተው ስለኔ ሲያወሩ ለነበሩት ተምርና ቸኮሌት ብልክላቸው ደስ ይለኝ ነበረ። ጀዛኩሙላሁ ኸይር ብያለሁኝ። አሁንም በድጋሜ ለአላህ ብዬ አፉ ብያችኋለሁኝ። እኔ ያለሁበትን መርሐላ ለማንኛችሁም አይስጣችሁ። እኔ የቆምኩበትን ጫማ ማንኛችሁም እንድትቆሙበት አልፈልግም። በሰው ሀገር ሆኖ የምትወዱትን ሰው ማጣት ያጣ ሰው ሊያውቀው ይችላልና አልፈርድባችሁም፣ አልፈርድም። ሜቢ ያስቀየምኳችሁ ካላችሁ እንዳውም እኔ ካስቀየምኳችሁ እናንተ ሁላችሁም ለአላህ ብላችሁ አፉ በሉኝ። እኔ ሁላችሁንም አፉ ብያችኋለሁ። ወላሂ ሱመ ወላሂ ከልቤ ነው አፉ ብያችኋለሁ ሁላችሁንም። መጥፎ ነገር ላለማለት ነበረ ብሎክ ያደረኳቸው። ሐቂቃ ልሳኔን ለመያስል ንግግር ላይ ተናግሬን ላላስቀይማቸው ስላስቀየሙኝ እንዳላስቀይማቸው ስለፈራሁ ነበረ እኔ ብሎክ ያደረኳቸው እንጂ ለነሱ ቂም ኑሮኝ አይደለም። በነገራችን ላይ የምትወደውን ሰው ነው ለምን ብለህና የምትደነግጥበት ያልጠበቅኳቸው ሰዎች ስለሆኑ ነው እኔ ብሎክ ያደረኳቸው። በዚህ ደረጃ እነሱ ለኔ እንትን ይላሉ ብዬ ያልጠበቅኳቸው ሰው ስለሆኑብኝ ነው። ግን ፊሃ ኸይር በዛ ውስጥ ኸይርን አይቼበታለሁኝ። ወላሂ ሱመ ወላህ ወላሂ ሱመ ወላህ ወላሂ ሱመ ወላህ ለአላህ ብዬ አፉ ብያቸዋለሁ። ማሻአላህ ማሻአላህ። እሺ አውሩ ገስት ውስጥ ያላቸው የማኒስ ቅድም ሊናገር ሲል ነው የማኒስ። እሺ ላውራና በመጀመሪያ ደረጃ ናስር ያለን ነገር እንዳንረሳ
እዚህ ውስጥ የወለዳችሁ ሰዎች አላችሁ አውቃለሁ። በአራስ ላይ ያላችሁ እናንተ ነይታችሁ ከልብ ዱዓ አድርጉለት። ምክንያቱም አዲስ ወላጆች አላህ ዘንድ ቀረባችሁም የቀረበ ሙር ስለሆነ ዱዓ አድርጉለት እንዳትረሱ። ናስር የሚረሳ ልጅ አይደለም፣ እንዳትረሱ። አማና ሰጣችኋለሁ ኢንሻአላህ። በዚህም ላይ ለምትቆሙ ካላችሁ እንዳትረሱት። ሶላታችሁ ላይም ቢሆን በየትኛው ሁኔታ ላይ ሆናችሁ ዱዓ አድርጉለት ነው። ሌላኛው ኩኪን ከአንድ ወር በፊት ነው መቼ ነበር በአካል ተገናኝተን ነበር። ናስሪ ፊርዲ እንደዚህ ዙዙ ምናምን እኔ በአካል ጉርጓዱ የገባች አይታቃል። እንደዛ ነው ተፈጥሮዬ ማለት ነው። አልችልበትም፣ ደነግጣለሁ ምናምን እና እሷ ነበር ስታበስረ የነበረችው። ምንም ጭንቅ ያለባት ሰው አትመስልም፣ ትጫወታለች ምናምን። ይሄንን የሚያክል ሀምና ገም ተሸክማ ማለት ነው። ወላሂ ነው የምልህ ሰው በዛ ሁኔታ ላይም ያለች ልጅ ሁና እንደዚህ አይነት ጠንካራ ሴት ናት። ዛሬም ያው ናት። ግን ያው ከሺ ጦረኛ ይበልጣል አንድ ወረኛ የሚባል ነገር አለ። ምላስ አኩ ቤክም እንደሚታወቁ ነው። አጥንት የላት የሚወልቅ ነገር የላት፣ መርዝ ናት። ስለዚህ ሰዎች ደግሞ ጆሮ ያደማሉና ለዛ ነው አሁንም ቃል የገባችሁ ሰዎች ቃላችሁ ሙሉና አስገቡ ወደ አካውንቷ እንዳትረሱ፣ እንዳይዘናጋ ብዬ ነው። ብሩ ሞላ እንደምን እያላችሁ ያሉ ሰዎች ገና ነው፣ የተወሰነ ይቀራል። 2 ሚሊዮን ብር ካሽ ገብቷል አካውንት ውስጥ ትንሽ ቢጨምርም 2 ሚሊዮን ብር ካሽ ገብቶላታል። ይሄ من فضل ربنا ከጌታችን የተሰጠን ትሩፋት ነው። ከልብ እናመሰግናለን። ሁላችሁም በዙሪያ ላይ የተሳተፋችሁ እህቶች ወንድሞች ከልብ እናመሰግናለን። ኮኪዬ لا نريد منك جزاء ولا شكرا ካንቺ ምስጋናም ሆነ ምንም አይነት ነገር አንፈልግም። هذا واجب علينا ይሄ ግዴታችን ነው። እንደ አንድ ሙስሊም ያደረግነው ነገር ነው። ብዙም ነገር ማድረግ ይጠበቅብን ነበር። ስለዚህ ባረከላሁ ፊኩም ሁላችሁንም ለአላህ ብዬ ወዳችኋለሁ። ለሊ 6 ሰዓት እየሆነ ነው። እኔ ከዚህ ልሰናበታችሁ። አላሁ ሱብሓነሁ ወተዓላ እዚህ ቦታ እንደሰበሰበን ሁሉ በጀነት አላህ ይሰብስበን። ሰለላሁ ዐለይሂ ወሰለም ዐላ ሰይድና ሙሐመድ ወቢላሂ ተውፊቅ።